እንግዲህ ገቡ የሚባለው ነው። የወያኔ ኢንፎርሜሽን በተሻለ መልኩ በየቀኑ ወደ እጃችን እየገባ ነው። ይሄ እንግዲህ የምትመለከቱት እዚህ አዲስ አበባ ወረዳ ቂርቆስ ላይ ተመድበው የሚሰሩ የትግራይ ተወላጆች ናቸው። በተለያየ ቦታ ነው ተነሰሰርሊ ወረዳ ቂርቆስ በተለያየ ቦታ የመጡበት ወረዳ የሚገርም ነገር ነው። ከአድዋ፣ ከሽሬ፣ እንዳስላሴ፣ ከአድግራት፣ አፈሮ ምናምን ገለሞም ምናምን የሚገርም ነገር ነው የምታዩት። ኃላፊነታቸው ደግሞ በጣም የሚገርም ነው። እንደምትመለከቱት ነው። ተማራይ ይላል። እሱም ብሎ ተማሪ ጠርናፊ ነው፣ ፋይናንስ ነው፣ ጸሐፊ ነው፣ ጽዳት ነው። ከለማኝ እስከ ጠቅላይ ሚኒስትር የሚባለው ለዛ ነው። ሀገር የሚባል ነገር የለም። ሀገር በአሁኑ ሰዓት ከምናየው ተነስተን ሀገር የትግሬ ነው። ኢትዮጵያኖች ሀገር የላቸውም። እንግዲህ እንደምታዩት ነው። ኤክሴል ራሱ ደከመው። ሌላም ቅጽቱ ምናምን የሚባለው ላይ እዚህ ጋር ስገቡ ሁለተኛው ታብ ላይ ያው እነሱ ናቸው ሞልተውታል። ያው እንደምታዩቸው ናቸው። እና ሌላ ተጨማሪ ብዙ መረጃዎች ደርሰውናል። ለህዝብ ይፋ እናደርጋቸዋለን። የሥራ ድርሻዎቻቸውን የሚከፈላቸው ደሞዝ ሳይቀር በጣም የሚገርም ነው። የኮንዶሚኒየም ኢንፎርሜሽናቸው ሁሉ ደርሶናል። ለህዝብ ይፋ እናደርጋለን። ከመቀሌ ከትግራይ ከምናምን መጥተው ኮንዶሚኒየም የወሰዱ አዲስ አበባ ውስጥ። ሌላም ኤክሴል ታብ አለን። ይሄ ደግሞ ሌላ ነው። ያው ተመሳሳይ ነው። ምናልባት አንድ አይነት ነው። ይሄኛው ማለት ነው። ይሄኛውም ያው እንደዚሁ ኃላፊ ይላል። ስራ ኃላፊ ነው። ትግሬው ነው። ታዲያ ሌላ ምን ሊሆን ነው? ከኃላፊ ሌላ ኃላፊ ነው። እንግዲህ ይሄን ይመስላል። ሀገሬ የምትሏት ሀገር ትመስላለች። መረጃዎቹን በተቀናጀ መልኩ እለቃለሁ። ሄኖኬሽ ጥላ ሰዓት ከምናየው ተነስተን ሀገር የትግሬ ነው። ኢትዮጵያኖች ሀገር የላቸውም። እንግዲህ እንደምታዩት ነው። ኤክሴል ራሱ ደከመው። ሌላም ቅጽቱ ምናምን የሚባለው ላይ እዚህ ጋር ስገቡ ሁለተኛው ታብ ላይ ያው እንግዲህ ገቡ የሚባለው ነው። የወያኔ ኢንፎርሜሽን በተሻለ መልኩ በየቀኑ ወደ እጃችን እየገባ ነው። ይሄ እንግዲህ የምትመለከቱት እዚህ አዲስ አበባ ወረዳ ቂርቆስ ላይ ተመድበው የሚሰሩ የትግራይ ተወላጆች ናቸው። በተለያየ ቦታ ነው ተነሰሰርሊ ወረዳ ቂርቆስ በተለያየ ቦታ የመጡበት ወረዳ የሚገርም ነገር ነው። ከአድዋ፣ ከሽሬ፣ እንዳስላሴ፣ ከአድግራት፣ አፈሮ ምናምን ገለሞም ምናምን የሚገርም ነገር ነው የምታዩት። ኃላፊነታቸው ደግሞ በጣም የሚገርም ነው። እንደምትመለከቱት ነው። ተማራይ ይላል። እሱም ብሎ ተማሪ ጠርናፊ ነው፣ ፋይናንስ ነው፣ ጸሐፊ ነው፣ ጽዳት ነው። ከለማኝ እስከ ጠቅላይ ሚኒስትር የሚባለው ለዛ ነው። ሀገር የሚባል ነገር የለም። ሀገር በአሁኑ እነሱ ናቸው ሞልተውታል። ያው እንደምታዩቸው ናቸው። እና ሌላ ተጨማሪ ብዙ መረጃዎች ደርሰውናል። ለህዝብ ይፋ እናደርጋቸዋለን። የሥራ ድርሻዎቻቸውን የሚከፈላቸው ደሞዝ ሳይቀር በጣም የሚገርም ነው።